እንዴት ናችሁ? እኔና እናንተ በጣም ደህና ነን። ከምን አንፃር አርሲ ላይ በግፍ እየተጨፈጨፉ ካሉ ህዝበ ክርስቲያናት አንፃርና አርሲ ላይ በግፍ እየተቃጠለ ካለ ደብረ አንፃር እኛ በጣም ደህና ነን። ለዚህም ይመስለኛል ይህን ነገር እስካሁን እኔንም ጨምሮ ችላ ያልነው ማለት ነው። ምንም እንኳን እዚህ ቲክቶክ ላይ መተን የምንሰራቸው ስራዎች ኦርቶዶክስን የሚወክሉ ባይሆንም እንኳን በዚህ ጊዜ ሁላችንም ይሄንን አጸያፊ ተግባር መቃወም አለበት። እንቃወማለን የሚል ንግግራችን መፍትሄ እንደሌለው እናውቃለን ሁላችን። ይሄንን እልቂት የምንቃወመው እኛ ህዝበ ክርስቲያኖችና ኦርቶዶክሶች ብቻ መሆን የለብንም። ማንኛውም ትክክለኛ ህሊና ያለው ሰው ይሄንን ተግባር ሊቃወም ይገባል። እናም ደግሞ ሁላችሁም በየሃይማኖታችሁ ጸልዩ። ሁላችሁም ፈጣሪ ለሁሉም ነገር መፍትሄ እስከሚያመጣልን ድረስ ሁላችሁም በየሃይማኖታችሁ ጸልዩ። አስቡት እስኪ የሆነ ቤተሰብ ውስጥ ተወልዳችሁ ቤተሰቦቻችሁን የሚያስተምሯችሁን እየተማራችሁ አድጋችሁ እነሱ የሚያከብሩትን በዓል አክብራችሁ እነሱ እንደሚጸልዩ ጸልያችሁ ከዛ ከልጅነታችሁ ጀምሮ የተማራችሁ ስንት ታምናላችሁ። ከዛም አንድ ቀን የሆነ ሰው ያያችሁና በእምነታችሁ ምክንያት መሞት አለባችሁ ይላችኋል። ስለሰረቃችሁ አይደለም፣ ስለገደላችሁ አይደለም፣ የሆነ ሰው ስለጎዳችሁ አይደለም፣ just because ስላመናችሁ። እንዴት ነው ሴንስ የሚሰጠው? አንዳንዴ እንደዚህ አይነት ዜናዎችን በተደጋጋሚ ስንሰማ እንደ ኖርማል እየወሰድን ነው። የሆነ ሰው አታክ ተደርጓል፣ የሆነ ሰው ቤተሰብ ጎሎበታል። ከዛ እኛም ዝም ብለን ቀናችንን እንቀጥላለን። ግን አንድ ይቆም ብለን የሆነ ነገር እንድናስብ እፈልጋለሁ። ከእያንዳንዱ እንደዚህ አይነት ዜና ጀርባ there is a human being። የሆነ ሰው አባት፣ የሆነ ሰው እናት፣ የሆነ ሰው ወንድም፣ የሆነ ለነገ እቅድ የነበረው ሰው ነበር እና ማንም ሰው ከአምላካቸው ጋር ለመገናኘት በመረጡት መንገድ ምክንያት መሞት የለበትም። የመኖር መብታቸውን ለማክበር የሆነ ሰው ሃይማኖትን መከተል የለብንም። ቸርቻቸው ውስጥ ገብተን ማስቀደስ የለብንም። መስጊዳቸው ውስጥ ገብተን ሶላት መስገድ አይጠበቅብንም። ከእምነታቸው እያንዳንዱ ነገር ጋር መስማማት ግዴታ አይደለም። ግን እንደ ሰውን ልጅ ማክበር አለብን። እምነታችን እንዲያቀራርበን እንዲያከባብረን ነው እንጂ ለጥላቻችን ምክንያት ሊሆን አይገባም። እርስ በርስ ፕሮቴክት እንደራረግ፣ እንተዛዘን። እምነታችን ህይወትን ጋይድ የሚያደርገን መንገድ እንጂ የሆነ ሰው የሞትበት ምክንያት አይሆን። በአርሲ ላይ ለተጎዱ የተሰማኝን ጥልቅ ሐዘን መግለጽ እፈልጋለሁ። እወዳችኋለሁ። this is Lofty Talks. see you guys next time። በአርሲ እየተደረገ ያለው ተግባር በጣም ልብ የሚያደማ ነው። ልክ ያልሆነ ነገር ነው። እንደዚህ አይነት ቪዲዮ ከዛሬ 2 ዓመት በፊት 3 ዓመት በፊት ድምጽ ሆነናል፣ ተናግረናል። ባለን ፕላትፎርም በጣም ብዙ ሆነናል ስለ ክራችን፣ ስለ እምነታችን። ግን በጣም በሚያሳዝን ሁኔታ አሁንም ይሄን ቪዲዮ እየሰራሁት ነው። ሰው እየሞተ ነው እያልኩ ቪዲዮ እየሰራሁ ነው። በጣም ልብ የሚያደማ ነገር ነው። እዚህ ጋር ቆማችሁ እንደዚህ ነገር ማውራት በጣም የሚያሳዝን ነገር ነው። እኛ አንፈልግም። አንዳንድ ቀን እዚህ ሀገር ራስ ወጣት ሆኜ እየኖርኩ ስላለው በጣም ነው የሚከፋኝ። በቃ ምንም ነገር ማድረግ አትችሉ፣ ምንም ነገር መስራት አትችሉ። በዚህ ዘመን እንዴት ነው ሰው የሚገደለው የሚታረደው? ቤተክርስቲያን የሚቃጠለው፣ መስጊድ የሚቃጠለው ለምንድን ነው? አሁን እንዲህ ብዬ ቪዲዮ ራሱ ሰርቼ አሁን ኮሜንት አነባላችሁ። የአክሱምስ ይላል። በጣም ልክ አይደለንም። በቃ ሁላችንም ልክ አይደለንም። እና የሚመለከተው አካል እባካችሁ እኛ በቅቶናል፣ በቃ አስቁሙልን። እኛ አንፈልግም። በቃን። ለመቆም ሰው መሆን ብቻ በቂ ነው። የሰው ልጅ ስም እየተሰጠው መገደል የለበትም። ለአርሲ ፍትህ ለአርሲ ላሉ ጥቂት ወንድሞቻችን እንድረስ። ሁላችንም ድምጽ እንሁን። በበኩላችን አዋቂ ትንሽ ልጅ ትላልቅ ምናምን አይመርጥም። ሁላችንም የበኩላችሁ የባካችሁ እህት ወንድሞቻችን ድምጽ እንሁን እያልኳችሁ ነው። ውድ የኢትዮጵያ ሕዝብ ፍትህ ለአርሲ ስንል እህት ወንድሞቻችን አርሲ ላይ እየተገደሉ ነው። እባካችሁ ፍትህ እናግኝ። ፍትህ እዛ እህት ወንድሞቻችን እየተገደሉብን ነው። ለመቆም ሰው መሆን ብቻ በቂ ነው። የሰው ልጅ ስም እየተሰጠው መገደል የለበትም። እባካችሁ ፍትህ ለአርሲ እያልን ነው። ሰላም እንዴት ናችሁ? ሁላችንም አርሲ ላይ እየደረሰባት ያለውን ነገር እየሰማን ነው እና በዚህ ሰዓት ከጎኗ እንድንቆምላት በአክብሮት እጠይቃለሁ።
ኦርቶዶክሳውያን በጣም ፈተና እየበዛብን ነውና አንድነታችን ያስፈልገናል። ለአርሲ እንድረስላት መሄድ እንኳን ባንቺ ባለን አቅም ድምጽ እንባካችሁ። ሰሞኑን በአርሲ ውስጥ በኦርቶዶክሶች ላይ የደረሰውን ግፍ አስመልክቶ የተለያዩ እምነት አባቶች እንግዲህ ድምጻቸውን አሰምተዋል፣ እያወገዙት ነው ድርጊቱን። ከዚህም ውስጥ የተለያዩ እስልምና እምነት አባቶች ይገኙበት። ከነዚህም ውስጥ አንደኛው ኡስታዝ አቡበከር ናቸው። እሳቸው እንዳሉት ከሆነ የሚደረገው ነገር ሰይጣናዊ የጥፋት ተግባር ነው። ይህንም ተግባር በጽኑ አወግዛለሁ። በአርሲ ተደጋጋሚ ንጹሃኖችን ኢላማ ያደረገ ጥቃት የተበራከተ በየጊዜው ለቅሶና ዋይታ ብቻ የተሰማ ያለ መፍትሄ መቀጠሉ እጅግ ያሳምማል ብሏል። ሌላኛው ድምጻቸውን ያሰሙት ደግሞ ሌላኛው የእስልምና እምነት መሪ የሆኑት ኡስታዝ ያሲን ኑር ናቸው። እሳቸውም እንዳሉት ከሆነ ምን ነው የከበረው የሰው ልጅ ህይወት እንደዚህ ረከሰ፣ ደም መና ሆነ። በምስራቅ አርሲ በወዶ ገራታችን ላይ የተፈጸመው አሰቃቂ ጥቃት በመስማት የተሰማኝን ጥልቅ መሪር ሀዘንን ለመግለጽ እወዳለሁ ብሎ ሶስተኛው የእስልምና ሃይማኖት መሪ ደግሞ ሀዘናቸውን የገለጹ ድርጊቱን የሚያወግዙት ኡስታዝ አህመዲን ጀቢል ናቸው። እሳቸው እንዳሉት ከሆነ መሰል ጥቃቶችን ራሳችንን በተጠቂዎች ቦታ አድርገን ካየን በእጅጉ ልብ ይሰብራል። የንጹሃን ደም ያለ አግባብ መፍሰስና የዜጎች መገደል በአስቸኳይ ሊቆም ይገባል። ግን እንዴትና መቼ እንዴት ስላለፉት ዓመታት በንጹሃን ዜጎችና በቤተ እምነቶች ላይ የደረሱት ጥቃቶች የአንዱን ፈጻሚዎች እንኳን በቁጥጥር ስር መዋልና ተጠያቂ ማድረግ ሳይቻል ቀረ። ከድርጊቱ በላይ መደጋገሙ፣ ከመደጋገሙ በላይ ደግሞ ፈጻሚዎቹ ሁሌም ያልታወቁ እየተባሉ መፍትሄ መምጣት አለመቻሉ አደገኛ ነው ብለዋል። ሁላችንም ይመለከተናል። ፍትህ በህይወት ላጣናቸው በአርሲ ዞን ለተገደሉት ንጹህ ኦርቶዶክሳውያን ሁላችንም ጋይሶች እንደሰማነው ከሆነ ህፃን፣ ወጣት፣ አረጋውያን፣ ትላልቅ አባቶች ከቤተ ክርስቲያን ተፈናቅለው በግፍ እየተገደሉ ይገኛሉ። ሁላችንም የኢትዮጵያ ህዝብ እንግዲህ ለአርሲ ህዝብ ድምፅ እንሁን ስል በትህትና ጠይቃለሁ። ብፁዕ ቅዱስ አቡነ ማትያስ ዝምታቸውን ሰብረዋል። በአርሲ ሀገረ ስብከት በቤተ ክርስቲያንና በኦርቶዶክሳውያን ላይ የደረሰውን አሰቃቂ ጥቃት በማስመልከት ቅዱስነታቸው ልብ የሚነካ አባታዊና ጠንካራ መልእክት አስተላልፈዋል። በመልእክታቸው ታዲያ በመንፈስ ቅዱስ ልጆቻችን ላይ ስለደረሰው ግድያና መፈላቀል እንዲሁም 100 ዓመት ያስቆጠረው የጠላታ ቅዱስ ገብርኤል ቤተክርስቲያን መቃጠልና የመድኃኔዓለም ቤተክርስቲያን መዘረፍን የሰማነው በተሰበረ ልብ ሲሆን ከፍተኛ ሐዘንም መፍጠሩን ገልጸዋል። በጥቃቱ እስከ መቼ የሚል የቁጭት ጥያቄ በሁላችንም ልብ ውስጥ ተፈጥሯል ሲሉ ገልጸዋል። አክለውም የጸጥታ አካላትና መዋቅሮች የጥቃት ሰንሰለቱን በማስቆም ወንጀለኞችን ለሕግ እንዲያቀርቡና ከታሪክ ባለዕዳነት እንዲድኑ አበክረው አሳስበዋል። መላው ኢትዮጵያውያንና ምዕመናን የተፈናቀሉ ወገኖችን በጸሎትና በቁስ እንዲደግፉም ጥሪ አቅርበዋል። ለመሆኑ በዚህ የቅዱስነታቸው መልእክት ላይ የእናንተ አስተያየት ምንድን ነው? ኮሜንት ላይ አስቀምጡ። ቪዲዮንም በፍጥነት ሼር አድርጉት። መልካም ጊዜ። አርሲ ላይ ብዙ ኦርቶዶክሳውያን ወንድመቶቼ አርፈዋል። ያም ልክ አይደለም። ስለ ኦርቶዶክስ አባቶቼ፣ ስለ ኦርቶዶክስ ወንድመቶቼ ያገባኛል፣ እኔም ይመለከተኛል። Today, I stand before you with a heavy heart, as a human being who cannot ignore the suffering of our people. How long will RC suffer? How many more must die? How many more churches must burn? I refuse to stay silent. This is not just violence. It is the loss of our history, our faith, and our people. I speak for the innocent. I speak for the lost. I speak for every life taken, every family broken. I speak for the voiceless, the victims, and of course the community living in fear. I raise my voice for those who can no longer speak. We cannot stay silent. We must call for peace, for justice, for humanity. Please, ቤተክርስቲያኖቻችንን አትንኩብን። ማረፊያዎቻችን ናቸው፣ መደበቂያዎቻችን ናቸው፣ ሰላም ማግኛዎቻችን ናቸው። እባካችሁ ቤተክርስቲያኖቻችንን ተውልን፣ ልጆቻችንን አትንኩብን። let Ethiopia help please። ሰላም እንዴት ናችሁ? ቬሮኒካ ዳራ ነኝ። ያው ብዙዎቻችሁ እንደምታውቁኝ ኦርቶዶክስ ላይ በሚደርሱ በደሎች በጣም በተደጋጋሚ ብዙ ጊዜ ድምጽ ሰውን ታቆኛላችሁ። ስፔሻሊ ደግሞ የሆነ ዓለም አቀፋዊ ዓለም ላይ እንዲታይ ሌሎች አካሎች እንዲዘግቡልን ድምጽ እንዲሆኑ በተቻለኝ መጠን በእንግሊዘኛም በአማርኛም በጣም ብዙ ጊዜ ድምጽ ሰውን ታቆኛላችሁ ሁላችሁም። እና አሁን ላይ ደግሞ አርሲ ላይ በሚገኙ ኦርቶዶክሳውያን ላይ እየደረሰ ያለውን ግፍ ምን ነው በአሁኑ ዘማልሽ ላላችሁኝ ምን ማለት እንዳለብኝ ግራ ስለገባኝ ነው። የምሬ ነው ነግራችሁ። ማለት እግዚአብሔር ይፍረድ ብዬ ፖስት ከማድረግ ውጪ ቪዲዮ መስራት አልቻልኩም። እግዚአብሔር ቢፈርድ ነው የሚሻለው፣ የሱ ይብሳል። እና
አሁን ያለው አማራጭ ለእግዚአብሔር መስጠት ነው። እግዚአብሔር በጣም እድል መስጠት ያውቅበታል። ለሁላችንም እድል መስጠት ያውቅበታል። በጣም እድል ሰጪ አምላክ ነው። ዝም ሲል እግዚአብሔር እድል እየሰጠ ነው። እድል እየሰጠን ነው። አርሲ ላይ የምትገኙ ይህን ግፍ የምትፈጽሙ ግለሰቦች ዝም ሲላችሁ እድል እየሰጣችሁ ነው። ኦርቶዶክስ ላይ ብዙ በደል የምትፈጽሙ ግለሰቦች ዝም ሲላችሁ እድል እየሰጣችሁ ነው። እሱ የጀመረለት ማንም አያስቆመውም። እሱ መፍረድ የጀመረለት ከባድ ነው። ይህን ጉዳይ የሚመለከታችሁ የመንግስት አካላት እባካችሁን ማድረግ ያለባችሁን ሁሉ አድርጋችሁ ኦርቶዶክስ ላይ የሚደርሰውን ግፍ አስቁሙልን እባካችሁ። እኔ እንደ አንድ ኦርቶዶክስ እምነት ተከታይ ሴት ነው የምጠይቃችሁ። አርሲ ላይ ለምትገኙ ይህን ግፍ ለበደላችሁ፣ ይህን አርሲ ላይ ብቻ አይደለም ኦርቶዶክስ ላይ ግፍ ለምትፈጽሙ በሙሉ አንድ ነገር ልንገራችሁ። ኦርቶዶክስ ላይ ብቻ አይደለም ሰው ላይ በአጠቃላይ ግፍ ለምትፈጽሙ ሰው ላይ ስልጣን የለውም። ሰው ላይ ስልጣን ያለው እግዚአብሔር ብቻ ነው። ምን አረጓችሁ? ቆይ አሁን ሰላምን በሰበኩ አንድነትን በሰበኩ ምንም የማያውቁ አባቶች ላይ በዚህ ልክ ግፍ መፈጸም ምን አጠፉ? ምናችሁ ላይ ደረሱባችሁ? እንኳን እነሱ ላይ እኮ ጦርነትን የሚሰብክ ላይ በጣም ክፉ የሚባሉ ሰዎች ላይ እኮ እጅ እኮ አይነሳም። ተው አትንኩን። ተው እግዚአብሔርን ፍሩ። ተው ፈጣሪያችሁን ፍሩ። ገደሉ ማተብ ስራ